ሰላም የኔልስ ቤተሰቦች፣ በተመሳሳይ ዝግጅት ደግመን ስለተገናኘን ደስ ብሎናል። የዛሬው ርዕሳችን የሚሆነው የቆዳችንን አይነት ማወቅና መንከባከብ ነው። ኢትዮጵያን አብዛኛውን ጊዜ ከቆዳችን ጋር በተያያዘ እንደ ድርቀት፣ አንዳንድ ቦታ ላይ መጥቆርና ቡግር የመሳሰሉ ችግሮች ያጋጥሙናል። ይህ አንድም ከፀሐይ ጨረር የሚጠብቅ የተፈጥሮ ኬሚካል ስላለን መከላከያ ክሬም መጠቀም አያስፈልገንም በሚል አስተሳሰብ ትክክለኛውን እንክብካቤ ስለማናደርግና አንዳንዴም ደግሞ የቆዳችንን አይነት ባለማወቅ ትክክለኛውን ምርት ካለመጠቀም የሚመጣ ነው። የቆዳሽን አይነት ማወቅና አስፈላጊውን እንክብካቤ ማድረግ ስትጀምሪ ግን ውጤቱ በግልጽ የሚታይና ለረጅም ጊዜ አብሮሽ የሚቆይ ነው። በዚህ ቪዲዮ የቆዳሽን አይነት እንዴት መለየት እንደምትችይ፣ ምን አይነት ምርቶች እንደሚስማሙሽ እና አንዳንድ የተለመዱ የቆዳ ችግሮችን እናያለን። ወደዚህ ርዕስ ጠልቀን ከመግባታችን በፊት ግን የኔ ሄልዝ ምንድን ነው? ከሴቶች ለሴቶች ምን ያበረክታል? የኔ ሄልዝ በሴቶች ጤና አጠባበቅ ዙሪያ ላይ ቀዳሚ በመሆንና ከቴክኖሎጂ ጋር በመጣመር ሴቶች ስነ ተዋልዶ ዙሪያ ላይ ያላቸውን ውሳኔዎች በሙሉ መረዳትና መተማመን እንዲፈጽሙ ያግዛል። ይህም በባለሙያ በተደገፈ ማንኛውም ሰው በነፃ በሚያገኛቸው አስተማሪ ጽሑፎች፣ ምስሎች፣ ምርቶችና ስልጠናዎች የተደገፈ ነው። ስለኛ ትንሽ ይህን ያህል ካልናችሁ ወደ ዛሬ ርዕሳችን እንመለስ። በዚህ ሁኔታ ላይ ራስሽን አግኝተሽ ይህ ቪዲዮ ለኔ ይሆናል ብለሽ የተከታተልሽ ከሆነ ማወቅ ያለብሽን መረጃዎችና እገዛዎች እንደምታገኝ እንተማመናለን። እንተዋወቅ። ቤተልሔም ዘውዱ እባላለሁ። በዛሬው ርዕሳችን ማለትም ስለ ቆዳሽ ማወቅ ያለብሽን ዋና ዋና ሀሳቦች አብረን እናያለን። አንድ አባባል አለ። ኢትዮጵያን ቆዳችንን ከፀሐይ ጨረር የሚጠብቅ የተፈጥሮ ኬሚካል ስላለን መከላከያ ክሬም መጠቀም አያስፈልገንም ብለን እናስባለን። ሜላኒን በመባል የሚታወቀው ለቆዳ ቀለማችን ሚና የሚጫወተው ኬሚካል ከፀሐይ ጨረር የተወሰነ ያህል ቢከላከልልንም መከላከያ ክሬሞች ግን ከዋና ጨረሮች ጉዳት ስለሚጠብቁን ለማንኛውም የቆዳ አይነት ይመከራሉ። የቆዳሽ አይነት ምን አይነት ነው? የቆዳሽ አይነት ለማንኛውም እንክብካቤ መነሻና መሰረት ነው። ከዚህ ከአራቱ የቆዳ አይነቶች ያንቺ የትኛው ነው? መደበኛ ቆዳ። ፊትሽ ደረቅ፣ ቅባታማ የሆነ የተመጠነ ቅባት ሲኖረው፣ የበዛ ወዝ ወይም ድርቀት የማይሰማሽ ከሆነ፣ ለመሰነጣጠቅ ተጋላጭ ካልሆነ ወይንም ደግሞ የቆዳሽ ቀዳዳ ትንንሽ ሲሆን፣ ቅባታማ ቆዳ። ቆዳሽ ከመጠን በላይ የሆነ ቅባት ካመነጨ፣ የሚያብረቀርቅ ከሆነ፣ ቅባት የበዛበት አይነት ስሜት ከተሰማሽ፣ በተለይም ደግሞ ቲዞን ውስጥ ግንባር፣ አፍንጫ፣ አገጭ አካባቢ ቅባት ካለው ወይንም ደግሞ ሰፋፊ የቆዳ ቀዳዳዎች ሲኖሩሽ። ደረቅ ቆዳ። ቆዳሽ ሸካራ፣ የተሰነጣጠቀ፣ ቶሎ የሚኮማተር፣ በሚያስታውቅ ደረጃ ድርቀት ከታየበት፣ የመለጠጥ አቅሙ ከቀነሰ፣ የሚታዩ ጥቃቅን መስመሮች ካሉት ወይንም ደግሞ የማሳከክ እና የመቆጥቆጥ ስሜት ሲኖረው። ቅልቅል ቆዳ። ቆዳሽ ደረቅ እና ቅባታማ ክፍሎች ሲኖሩት፣ በተለይ ደግሞ ቲዞን የምንለው አካባቢ ቅባታማ ሆኖ ጉንጭሽ አካባቢ ደግሞ ደረቅ ወይም መደበኛ ሲሆን። ታዲያ ይህን እንዴት መለየት እንዳለብሽ አብረን እናያለን። በመጀመሪያ በቀላል የፊት ሳሙና ፊትሽን ታጠቢ። ነካ ነካ በማድረግ ብቻ አድርጊ። ለ1 ሰዓት ያህል ታዩ። ፊትሽ ከጨመደደሽ እና ከሻከረ ደረቅ ቆዳ አለሽ ማለት ነው። ወዝ ካለውና የሚያብረቀርቅ ከሆነ ቅባታማ ቆዳ አለሽ። ግንባርሽ፣ አፍንጫሽና ገጭሽ ላይ ወዝ ካለ ቅልቅል የቆዳ አይነት አለሽ። አሁን የፊትሽን ቆዳ አይነት ከለየሽ በቀጣይ ምን አይነት እንክብካቤ ማድረግ እንዳለብሽ እንይ። የቆዳሽ አይነት ምንም አይነት ቢሆን በማንኛውም ጊዜ 3 መሰረታዊ እንክብካቤዎችን ማድረግ አለብሽ። ማጽዳት፣ ማለስለስና ከፀሐይ ጨረር መጠበቅ። ማጽጃ ጥሩ የፊት ማጽጃ ቆሻሻን፣ ቅባትንና ሜካፕን የፊትሽን የተፈጥሮ ወዝ ሳያጠፋ የሚያጸዳ ነው። ለመደበኛ ቆዳ ቀላል አረፋ ያላቸው ማጽጃዎች፣ ለወዛም ቆዳ የጄል ወይም አረፋ ያላቸው ማጽጃዎች፣ ለደረቅ ቆዳ የክሬም ወይም ቅባታማ ማጽጃዎች እንዲሁም ለቅልቅል ቆዳ ከባድ ያልሆኑ ተመጣጣኝ ማጽጃዎች። ማለስለሻ። የፊት ማለስለሻዎች ቆዳሽ በማንኛውም ጊዜ ለስላሳ ሆኖ እንዲቆይ ያደርጋል። ለመደበኛ ቆዳ ቀላል የውሃ ማለስለሻዎች፣ ለወዛም ቆዳ ከቅባት ነፃ ወይም የጀል ማለስለሻዎች፣ ለደረቅ ቆዳ የክሬም ማለስለሻዎች እንዲሁም ደግሞ ለቅልቅል ቆዳ ቀለል ያሉ የፊት ቅባቶች ወይም ጄሎችን መጠቀም ይቻላል። ከፀሐይ ጨረር መከላከያ ቅባቶች። እኛ ኢትዮጵያውያን በተፈጥሮ ከፀሐይ ጨረር የሚከላከል ሜላኒን ቢኖረንም ጠቅላላ ጨረሮችን ግን መከላከል አይችልም። ስለዚህ ከፀሐይ ጨረር መከላከያ ቅባቶችን በጨረር ምክንያት የሚመጡ ያለ ዕድሜ የፊት መሸብሸቦችን ይከላከላሉ። ለቆዳ ካንሰር የመጋለጥ ዕድልንም ይቀንሳሉ። በቆዳ አንዳንድ ቦታዎች ላይ ለይቶ እንዳይጠቁር ወይንም ደግሞ የቀለም መለያየት እንዳይመጣም ይከላከላል። ከንጥረ ነገር እና ኬሚካል የሚሰሩ የፀሐይ ጨረር መከላከያ ቅባቶች። በእነዚህ ቅባቶች መካከል ያለውን ልዩነት መረዳት ለፊትሽ ጤናማ ቆዳ ይበልጥ ውጤታማ የሆነውን ለመረዳት ያግዝሻል።
ከንጥረ ነገር የሚሰሩ የፀሐይ ጨረር መከላከያ ቅባቶች። እነዚህ ቅባቶች ዚንክ እና ቲታኒየም ኦክሳይድ ንጥረ ነገሮችን ያካትታሉ። ውጤታማነታቸው ከፍተኛ ቢሆንም ለሀበሻ ወይም አፍሪካዊ ቆዳ ግን ከቆዳችን ጋር በቀላሉ ስለማይዋሃድ እና ለይቶ ነጭ ስለሚሆን ብዙ አይመከርም። በአንጻሩ በዋጋቸው በቅናሽ ይገኛሉ። በፊትሽ ባይሆንም ግን ጥፍርሽን ስትሰሪ ቆዳሽን ከጨረር ለመከላከል ለእጃችን መጠቀም እንችላለን። ከኬሚካል የሚሰሩ የፀሐይ ጨረር መከላከያ ቅባቶች። እነዚህ ቅባቶች ኦክሲቤንዞን እና አይቦቤንዞን ኬሚካሎችን የሚይዙ ሲሆኑ ጨረርን በመቀበል ወደ ሙቀት ይቀይራሉ። ይህም ሙቀትን ከቆዳሽ እንዲፈነጠር ያደርጋል። እነዚህ ቅባቶች አብዛኛውን ጊዜ ቀለል ያሉና ለሁል ጊዜ አጠቃቀማችን ምቹ ሲሆኑ፣ ነገር ግን ወደ ፀሐይ ከመውጣታችን ከ20 ደቂቃ በፊት መቀባት ይኖርብናል። ከቆዳ ጋር የተያያዙ ችግሮች ምንድን ናቸው? የፊት ቆዳ ቀለም መለየት። የፊት ቆዳ መለየት እና አንዳንድ ቦታዎች ላይ መጥቆር የተለመደ ነው። ለዚህም ጨረር መከላከያ ቅባቶችን ከቫይታሚን ሲ እና ኒያሲናማይድ ጋር አዘውትሮ መጠቀም እነዚህ ልዩነቶች ለማሻሻል ያግዛል። ቡግርና ጠባሳ። ወዛም ቆዳ በቡግር ቶሎ የመጠቃት እድል አለው። ለዚህ መፍትሄ ማጽጃ መጠቀም፣ በየጊዜው በስሱ ማሸት እና እንደ ሳልሲልክና ቤንዞል ፐሮክሳይድ መጠቀም ነው። ለጠባሳ ደግሞ ሪትኖይዶች ጥሩ አማራጮች ናቸው። መሸብሸብ። ሪትኖይዶች ከቫይታሚን ኤ የሚሰሩ ሲሆኑ የሞተ የቆዳ ሴልን ወደ ላይ በማውጣትና እንዲገፉ በማድረግ በአዲስ የቆዳ ሴሎች እንዲተኩ ያግዛል። ይህም ለስላሳና ወጥ የሆነ ማንኛውንም አይነት መሸብሸብ የማይታይበት ቆዳ እንዲኖረን ያደርጋል። የተሳሳተ ምርት ከተጠቀምን ምን እንሆናለን? ለወዛም ቆዳ የተሰራ የፊት ማጽጃ መጠቀም። ይህ ቆዳሽ ያለውን የተፈጥሮ ወዝ በመውሰድ የቆዳሽ መቆጣት፣ መሰነጣጠቅና መፈርፈር ያስከትላል። ለደረቅ ቆዳ የተሰሩ የክሬም ማለስለሻዎችን መጠቀም። ይህ ደግሞ በፊትሽ ቆዳ ላይ ያሉ ቀዳዳዎች እንዲደፈኑ፣ ወዝ እንዲጨምርና ቡግር እንዲወጣ ያደርጋል። ለቅልቅል አይነት ቆዳ የማይሆን ከባድና ቅባታማ ጨረር መከላከያ ቅባት መጠቀም። የቲዞን ግንባር፣ አፍንጫና ገጭ አካባቢ ከሌላው ተለይቶ እንዲያብረቀርቅና ጉንጫችን ደግሞ ደረቅ እንዲሆን ያደርጋል። ኦክሲቤንዞን ያለው የኬሚካል ጨረር መከላከያ ቅባት መጠቀም። ይህ ስንጠቀም መቆጥቆጥ፣ የፊት መቅላትና መቆጣት ሊያጋጥመን ይችላል። ለደረቅ ቆዳ የሚሆን የክሬም ማጽጃ መጠቀም። ይህ ስትጠቀሚ የቲዞን ግንባር፣ አፍንጫ፣ አገጭ አካባቢ ላይ ከልክ በላይ ቅባት ይሆናል። አገጭሽ እና ግንባርሽ ላይ ሽፍታ ሊያወጣብሽም ይችላል። አሁን ላይ በትንሹም ቢሆን ዋና ዋና የምንላቸው መረጃዎች እንዳገኘሽ ተስፋ እናደርጋለን። ማስታወሻ ያለብሽ የሁላችንም ቆዳ በራሱ መልክና የራሱ ባህሪ ያለ ስለሆነ የሚስማማሽን እንክብካቤ ይፈልጋል። ስለዚህም አንድ ምርት መጠቀም ስትጀምሪ ለውጡን በቅርበት በመከታተል ለውጥ የሚያስፈልገው ከመሰለሽ ወዲያውኑ ለመለወጥ ወደኋላ አትበይ። በዚህ ሁሉ ግን ማዘውተር እና ወጥ እንክብካቤ ማድረግ ዋናው ነው። በጊዜ ሂደት ስትለምጁ በራስሽ ቆዳ መተማመን፣ መውደድና መኩራትን ትጀምሪያለሽ። በዚህ ቪዲዮ በቂ መረጃ እንዳገኘሽ ተስፋ እናደርጋለን። ማንኛውም አይነት ጥያቄዎች ካሉሽ ታች ኮሜንት ሴክሽን ላይ ቃል አድርጊልን። እንደዚህ አይነት ተጨማሪ መረጃዎችን ለማግኘት የኔልስ ድረገጽን www.yenhealth.com እና የኔልስ አፕሊኬሽን ወይም መተግበሪያውን በማውረድ እንደ የወር አበባ፣ የእርግዝና መከታተያ፣ የኦንላይን ፋርማሲ አገልግሎት እና የመማሪያ ቪዲዮዎችና ጽሑፎች ይገኛሉ። እስካሁን አብረሽን ስለነበርሽ እናመሰግናለን። ይህ ክፍል ይጠቅማል ብለሽ ካሰብሽ ቻናላችንን በመቀላቀል ለሌሎች ማጋራትሽን አትርሺ። በሚቀጥለው ክፍል እስከምንገናኝ መልካም ጊዜ